የዚህ ጸሎት ጥቅም ለብዙ ኦርቶዶክሳውያን ክርስቲያኖች የህይወት መስመር መቃናት ትልቅ አስተዋጽኦ አላት። የዚህ ቪዲዮ ዋና ዓላማ ዛሬ ምሽት ወይንም ደግሞ ነገ ማለዳ ጸልየናት በእመቤታችን በቅድስት ድንግል ማርያም ምልጃ የህይወታችን ታሪክ የጣዕም የሌለው የህይወታችን ምዕራፍ የሚቀየርበት የጸሎት መጽሐፍ ነው። ሰላም የኦሪዮን ሚዲያ ቤተሰቦች እንዴት ናችሁ? እንኳን ለቅድስት ቤተክርስቲያን በዓል መመስረትና እመቤታችን ቅድስት ድንግል ማርያም ቃል ኪዳን ለተቀበለችበት ለሰኔ 21 በዓል አደረሳችሁ። በዚህ ቪዲዮ መጨረሻ የታላቁን ጸሎት መጽሐፍ ጥቅምና ሚስጥራዊ የጸሎት ኃይላትን የምናይበት የቪዲዮ ሐሳብ ነው ይዤላችሁ የመጣሁት። ስለዚህ ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ ከናንተ የምጠይቀው ትንሹ ውለታችሁን ነው። ይሄ ቪዲዮ ደግሞ ይገባዋል ቢያደምጠው ህይወቱ ይቀየራል ለምትሉት ሰው ይሄን ቪዲዮ ሼር በማድረግ ማድረስ ትችላላችሁ። ቻናላችን የተለያዩ ኦርቶዶክሳዊ ሐሳቦችን ወደናንተ ይዞ በመምጣት ለናንተ የልቦና ነፃነት ለህሊናችሁ ደግሞ መንፈሳዊ እረፍትን የሚሰጡ ሐሳቦችን የማምጣት እቅድና ዓላማ ብቻ ነው ያለን። ምን መሰላችሁ? በሁሉም የሰው ልጆች የህይወት መንገድ ውስጥ ሁለት መሰረታዊ ነገሮች አሉ። አንደኛው መንፈሳዊ ዓለም ውስጥ ያለ እግዚአብሔርን የማወቅ ፍላጎትና በዓለማዊ ህይወት ውስጥ ያለ የሚፈልጉትን ነገር ያለማግኘት ስጋት። አንዱን ግን ዛሬ ለይተን እንመለከታለን። ይህም እግዚአብሔርን መፈለግ ነው። እግዚአብሔርን በመንፈልግበት በዚህ አሁን ባለንበት ውጥረት፣ ሰላም ማጣት፣ ብዙ ነገር ማጣት ከፊታችን ተደቅኖ እግዚአብሔርን ግን መፈለግ፣ እግዚአብሔርን መውደድ፣ እግዚአብሔርን የማግኘት ረሃብ ያለብን ሰዎች ይሄ ዛሬ ቪዲዮ በጣም ብዙ መልእክቶችን ያስተላልፍልናልና ለተወሰነች ደቂቃ ከህይወታችሁችን ጊዜ እንድትሰጡኝ ይሁን። ዛሬ እንግዲህ በቅድስት ቤተክርስቲያን ሰኔ 20 ቀን የቅድስት ቤተክርስቲያን የመመስረት በዓል ቅድስት የመጀመሪያው ኦርቶዶክሳዊት ቤተክርስቲያን የተሰራችበት ቤተክርስቲያን እቺ አሁን ያለችበት በተለይም ጌታችን ካረገ በኋላ ሐዋርያት በተለያዩ የሐዋርያት የመቷ ቤተሰብ እናቶች ቤት ተሰብስበው እግዚአብሔርን ከሚያመልኩበት እግዚአብሔርን በጸሎት ከሚያመሰግኑበት ስርዓት ወጥተው ቤተክርስቲያን የምትባለዋ ራሷን የቻለች መስዋዕት መሰዊያ ያላት ቅጽር የተሰራችበት ሰኔ 20 ህንጸተ ቤተክርስቲያን ይባላል። ይህን ታሪኩን ትንሽ ለመናገር ልሞክር። ይህ ቤተክርስቲያን የምትለው ሐሳብ ክርስቲያኖች ከተጠራንበት ክርስቶስ ከሚለው መጠሪያችን ጋር የኛ መሰብሰቢያ ደግሞ ቤተክርስቲያን እንደመባሏ ይህም ቤተክርስቲያን የዓለማት ፈጣሪ ለሰው ልጆች ድህነት በነፍሱ ዋጋ የከፈለልን ያዳነን ቤዛችን ኢየሱስ ክርስቶስ በሶስት ድንጋዮች እቺን ቤተክርስቲያን ሰርቷታል። ይህች ቤተክርስቲያን ዕለቱኑ ታንጻ ዕለቱኑ ባበቡ የተለያዩ ተአምራት በተፈጸሙበት ሁኔታ ተሰርታ ሐዋርያው ቅዱስ ጴጥሮስ ከጌታችን ከኢየሱስ ክርስቶስ ጋር እንዲሁም ሌሎች ሐዋርያት መስዋዕቱን ሰውተው ህዝበ ክርስቲያኑን አቁርበው ቅድስት ቤተክርስቲያን በእመቤታችን ስም የተሰየመበት የቅድስት ቤተክርስቲያን መታነጽ ወቅት ዕለት መሆኑ ይነገራል። ታዲያ ነገ ሰኔ 21 ምንድነው ካለን እመቤታችን አዘውትራ ወደ ልጇ ወደ ወዳጇ ወደ ኢየሱስ ክርስቶስ መቃብር ቦታ ወደ ጎልጎታ ማለት ነው እየሄደች አብዝታ ትጸልይ ነበር። ይህ ማለት ሰማይና ምድርን የፈጠረ የዓለማትን ታሪክ በምህረት በፍቅር በመስዋዕትነት የቀየረ የአንድያ ልጇ የኢየሱስ ክርስቶስ የመቃብር ቦታ በመሄድ እመቤታችን ዕለት ዕለት ይህን ቦታ ለጸሎት ትጠቀምበት ነበር። በዚህም ነው ጌታችን ኢየሱስ ክርስቶስ የእመቤታችንን ትጋት በሱና በሷ መካከል ያለውን ቃል ኪዳን በዚህ ዛሬ በመገልጣችሁ መጽሐፍ በደንብ ተብራርቶ ተጽፏል። ጌታችን ኢየሱስ ክርስቶስ በእመቤታችን ስም ለነዳያን ከመጸወትን የእመቤታችን ስም በሚጠራበት ቦታ በሙሉ በስሟ በታነጸ ቤተክርስቲያን ውስጥ ሄደን ከጸለይን፣ ከተጠመቅን፣ ከቆረብን፣ መባውን፣ አስራቱን ለቤተክርስቲያን የሚያስፈልጉ ነዋያትን ካሟላን ከልጇ ከወዳጇ በማይታበል ቃሉ ቃል ኪዳን ተሰጥቷታል። ይህ ለክርስቲያኖች ትልቅ ተስፋ ነው። ክርስቶስ ሺህ ትውልዶችን ለመማር ክርስቶስ የሰው ልጆችን ወደ እቅፉ ለማስገባት ብዙ የምህረት በሮች የማይቆጠሩም የይቅርታ ደጃፎች አሉት። ይህም የሆነው በዚህ ነው። እመቤታችን በሰኔ 21 ቀን ይኸውም በጎልጎታ በምትጸልይበት ወቅት ጌታችን ኢየሱስ ክርስቶስ ያኔ እሷ ከምታውቀው በአጭር ቁመት በጠባብ ደረት ከመገለጡ ውጪ በግርማ መለኮቱ ከእልፍ አእላፍ መላእክት ጋር ከቅዱሳን ጋር ከሰማዕታት ጋር
በመላት በመለኮቱ ተገልጦ ለእመቤታችን ምን እንደምትፈልግ የጠየቀበት እመቤታችንም በርህራሄዋ ልጇ በቸርነቱ ደግሞ ይህን ነገር እንዲያደርግላት የጠየቀችበት ያ የእመቤታችን ጥየቃ ልመናና ጸሎት ደግሞ ሪሊ የክርስቲያኖችን ህይወት ለአንዴና ለመጨረሻ ጊዜ የሚቀይር የምህረት ቃል ኪዳን የተቀበለችበት ዕለት ነው ሰኔ 21 ማለት ነው። ይህንንም ያንን አሁን የነገርኳችሁን ሁነቱን እንግዲህ እንደሚባለው ሐዋርያው ቅዱስ ዮሐንስ ነው ይባላል ሰኔ ጎልጎታ የሚባለውን መጽሐፍ አዘጋጅቶታል። እኛ ክርስቲያኖች ደግሞ ለጸሎት ለበረከት እንጠቀምበታለን። ወንድሞች እህቶች ሁላችሁም ይሄ ቪዲዮ ይጠቅማል ብላችሁ እንዳሰባችሁ ቀጣይ የምናገረው ነገር በህይወታችሁ ፍሬ ያፈራል ብላችሁ የምታስቡ ከሆነ 5 ጊዜ ኮፒ ያደረጋችሁ ለሌላ ሰው ላኩልኝ። ቪዲዮውን ደግሞ ላይክ አድርጉልኝ። ከዚህ በመቀጠል ይሄ መጽሐፍ ምን አይነት መንፈሳዊ ኃይል አለው የሚለውን ነገር እናያለን። ይሄ መጽሐፍ 3 መሰረታዊ ነገሮችን ይዟል። አንደኛ እመቤታችን በሰኔ 21 ቀን ወደ ጌታችን ወደ ኢየሱስ ክርስቶስ ለሰው ልጆች የነፍስ ድህነት የሥጋ ድህነት የሚሆኑ ቃል ኪዳኖችን እንዲሰጣት የተማጸነችበት ያንንም ቃል ኪዳን የተቀበለችበት ዕለት ነው በዚህ መጽሐፍ የምናገኘው። ሁለተኛው ትላልቅ ስመ አምላኮች ሰዎች ሊተረጉሟቸው መለኮት ብቻ የሚያውቃቸው በሰው አእምሮ ግን ይሄ ማለት እንዲህ የሚባል ነው ሊባሉ ማይችሉ ስሞች በዚህ መጽሐፍ በዚህ የቃል ኪዳን የመገባት ሂደት ውስጥ ጌታችን ኢየሱስ ክርስቶስ ለእመቤታችን ነግሮታል። እነዚህንም ኃይል ያላቸው ስሞች በዚህ መጽሐፍ ላይ ማግኘት ይችላል። ሶስተኛው እመቤታችን ከጌታችን የተቀበለቻቸውን ቃል ኪዳኖች በስፋት ከእመቤታችን ጸሎት ጭምርም ነው የሚገኘው። ስለዚህ ሰኔ 21 ቀን ብቻ ሳይሆን እመቤታችን በምትውልበት በ3ም ይሁን በ21ም ይሁን በ16ም ይሁን ወይንም ደግሞ ምንችል ደግሞ ሰንበትን ሰኔ ጎልጎታ የተሰኘውን ይህንን መጽሐፍ መጸለይ እመቤታችን ክርስቶስ ኢየሱስ የገባላትን ቃል ኪዳን ብቻ ሳይሆን እኛ ደግሞ የሚታይ የሚጨበጥ የሚዳሰስ ህይወታዊ ለውጥ የምናመጣበት ትልቅ መንፈሳዊ ኃይል ያለው መጽሐፍ ነው። የዚህን መጽሐፍ መንፈሳዊ ኃይል እኛ ዛሬ በዚህ በትንሹ አይምሮአችን የምናብራራበት ሳይሆን አሁን ባልኳችሁ መንገድ ጸልየነው የጸሎቱ ኃይል ህይወታችን ላይ ሲተገበር የምንረዳው የምናውቅ ይሆናል ማለት ነው። እመቤታችን ግን የሰው ልጆችን እግዚአብሔር በድካማችን በድፍረታችን ባለአስተዋይነታችን ከሚመጡ ኃጢአቶች ጭምር እንዲጠብቀን ወደ ንስሐው እንዲመራን የእመቤታችን የቅድስት ድንግል ማርያም ጸሎት ልመና ስቲል አሁን ድረስ በክርስቲያኖች ህይወት ውስጥ ተጽዕኖ ያመጣል። ስለዚህ የእመቤታችን የቅድስት ድንግል ማርያም የክርስቶስ ኢየሱስን ቸርነት የመላእክትን ተራዳይነት በተለይም ደግሞ በህይወት ውጣ ውረድ ውስጥ ተስፋ በማጣት ውስጥ ችግርና ረሃብ ውስጥ የሆንን ሰዎች በዚህ ጸሎት እመቤታችንን መማፀን በዚህ ጸሎት እመቤታችንን መጠየቅ በጣም መሰረታዊና ወሳኝ የሚባሉ የህይወታችንን መስመሮች ያስተካክላሉ። ስለዚህ ነገ ዛሬ ሳትሉ ሰኔ ጎልጎታን የእመቤታችን የቅድስት ድንግል ማርያምን ከኢየሱስ ክርስቶስ ቃል ኪዳን የተቀበለችበትን ዕለት ምክንያት በማድረግ እነዚህን ጸሎቶች በመጸለይ ለሚጸልዩ ወይንም ደግሞ እንደዚህ አይነት መንፈሳዊ በረከት ማግኘት ለሚሹ ደግሞ ወንድሞቻችሁ በማድረስ ይሄንን የጸሎት መጽሐፍ እንዲጠቀሙበት ማድረግ ይገባል። የእመቤታችን ቃል ኪዳን ይሄ ብቻ አይደለም። አስቡት፣ ክርስቶስ በግርማ መለኮቱ ተገልጾ ከሰጣት ቃል ኪዳን በላይ የህይወት እንጀራ የዓለም ብርሃን የድሆች ተስፋ የሆነውን አካላዊ ቃል ኢየሱስ ክርስቶስን የወለደችልን ድንግል ማርያም እመቤታችን ነችና ከቃል ኪዳን በላይ የነፍስ ድህነት የሆነው ልጇንም ሰጥታናለች። ስለዚህ ለተለት እሷን መማፀን ክርስቶስ ደግሞ በቸርነቱ ልቦናችንን ወደ ቀናው መንገድ እንዲመልስልን እሱን መለመን በጣም መሰረታዊ ነገር ነው። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ሌሎችንም እንደዚህ አይነት ቪዲዮዎችን በቀጣይ ይዤላችሁ ቀርባለሁ። ሰኔ 21 ቀን እንዳያመልጣችሁ። ከቻላችሁ ዋዜማውን ጸልዩት፣ ካልቻላችሁ ግን ነገ ማለዳውን ወደ ቤተክርስቲያን ሄዳችሁ ይህንን የእመቤታችንን የሰኔ 21 ጎልጎታ ሰኔ ጸሎቷን መጸለይ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ የተለያዩ መንፈሳዊ ጥበቦችና ዕውቀቶችን እንዲሁም የቅዱሳን ታሪኮችን እንዲሁም የተለያዩ መንፈሳዊ ትረካዎችን ይዘንላችሁ እንቀርባለን። ቻናሉን ሰብስክራይብ ያድርጉት። ይህን ቪዲዮ ደግሞ ለሌሎች አጋሩት። ወዳችኋለሁ።